ሄርሜላ እንግዲህ በዛሬው ዕለት ታስራለች ማለት ነው። ለምን ታሰረች የሚለውን በዚህ ቪዲዮ ላይ ይዤላችሁ የምቀርብ ይሆናል። እንግዲህ በሚገርም ሁኔታ ማለት ነው ሩታ ላይ እንግዲህ ማስረጃ አግኝቻለሁ ብላ ነበር ትላንትና እንደሚታወቀው። ነገር ግን ሩታ የምን ማስረጃ ነው ያላት? ምንም አይነት ማስረጃ እኔ ጋር የለም ስትል ተናግራለች። በዚህም እንግዲህ ሩታ ከሳት ወደ እስር ቤት ገብታለች ማለት ነው። እንግዲህ በስም ማጥፋት ወንጀል የተከሰሰችው ማለት ነው። በጣም የሚገርም ነገር ነው እንግዲህ ሄርሜላ እያደረገች ያለችው። እንግዲህ ሩታም እንደተናገረችው ከሆነ እኔ ምንም አላረኩም፣ እኔ ምንም ነገር አላረኩም የምን ማስረጃ ነው እኔ ላይ ያላ ስትልም ተናግራለች ማለት ነው። በጣም ይገርማል። አብርሽም እንግዲህ ትላንትና አላመነም ማለት ነው። ምን አይነት ማስረጃ ነው ብሎ በጣም ደንግጧል። እሱ ምንም አላመነም። ነገር ግን ሄርሜላ በስም ማጥፋት ወንጀል እንግዲህ ሩታ ከሳት ወደ እስር ቤት ገብታለች። ሩታም እንግዲህ እኔ ምንም አላረኩም፣ በውሸት ነው እኔ ላይ እየመሰከሩ ያሉት እነ አቤል እነ ቡዜ ምናምን እነ ዳኒ እነ ሄርሜላ እኔ ላይ በውሸት እየመሰከሩ ነው እንጂ እኔ ምንም ነገር አላጠፋውም፣ እኔ ምንም ነገር አላረኩም ስትል ሩትዬ ቀብራራዋ ጀግና ቆራጧ ተናግራለች ማለት ነው። በጣም ደስ የሚለው እንግዲህ እሷ ባላረገችውን እንደዚህ መናገር በጣም መጥፎ ነው። እንግዲህ በጣም ነው እነሱ በቃ እየዋሹ ሩታ ላይ እንትን እያሉ ያሉት ማለት ነው። በጣም ነው የሚደብረው ማለት ነው። እንግዲህ ጋሼ የአብርሽ አባትም ተናግሯል። በውሸት መጥፎ ነው። ለምንድነው ልጆች የሚዋሹት? ለምንድነው እንደዚህ የሚያደርጉት? ለምንድነው እርስ በርስ የሚባሉት ብሏል ማለት ነው። እንግዲህ እንደዚህ ማድረግ የለባቸውም። በቃ ተስማምተው አብርሽ ወደ ሩታ ወይም ወደ ሄርሜላ ሄዶ እነሱ አንድ ላይ ሆነው በሰላም በፍቅር መኖር አለባቸው እንጂ እንደዚህ ማድረግ የለባቸውም እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።